አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? ረመዳን ከኔ ጋር ሁሉ ሰላም ነው። እናንተም አላህ ያበርታችሁ። የመዳም ቅመሞች በያላችሁበት ኃይሉን ብርታቱን እሱ ይስጣችሁ። ስራ እንደሚበዛ ሁሉም ሰው ያውቃል። ዛሬ እናንተ ጋር እና ዛሬ በአዲስ ቪዲዮ መጥቻለሁኝ። እሱም ምንድን ነው ሁሉም ሰው ወደ ስደት ሲመጣ 2 ዓመት 3 ዓመት ወይ ቤት ሰርቼ ወይ ትንሽ መነገጃ ይዤ ወይ ባጃጅ ገዝቼ በቃ እንደዚህ ብሎ አስቦ ይወጣልና ከዛ በኋላ ጊዜ እየወለደው ያን ነገር አደርጋለሁ ሲል ሌላ ነገር ይተካል። ያን ነገር አሳካለሁ ሲል ሌላ ሀሳብ ይመጣል። በቃ ብቻ እንደዛ እያለ ጊዜያቶች ይሄዳሉ፣ አመታቶች ይቆጠራሉ፣ ሌላ አመታቶች ይቆጠራሉ። በ2 ዓመት በ3 ዓመት እመለሳለሁ ያለ ሰውዬ 5 ዓመት 6 ዓመት እያለ እስከ 10 ዓመት እስከ 12 ዓመት የሚቆያል እና ከነዚህ መሀሎች አንዱ እኔ ነኝ እና በዚህ መሃል በቃ ከቤተሰብ ለእናንተ ቅርብ የሆነ ቤተሰብ አለ፣ እህት፣ ወንድም፣ እናት፣ አባት፣ በቃ እነዚህ ሰዎች ማለት ነው። ከነዚህ ለእናንተ ቅርብ ከሆነ ሰዎች ደግሞ በጣም የተለየ ስሜት የምትሰጡት በቃ የተለየ በቃ ለእናንተ በቃ ሁሉ ነገራቸው የሚሆን ማለት ነው እና ብዙ ጊዜ እኔ ማለት ነው በጣም ነው የምላችሁ ግጥሙ ላይ ታገኙታላችሁና እስኪ ላንብብላችሁ። ትንሽዬ ግጥም ጽፌለታለሁና ያው ለሱ ግጥሙ ባይመጽነውም ማለት ነው። የግጥሙ ርዕስ ምንድነው የሚለው? አባት ልዩ ነው ይላል። እልፍ ዓመት ተወራ ቅኔ ተዘረፈ፣ ሀገር ሁሉ ሰማ ስለ እናት ተጻፈ። ሁኖም አልበቃ ዛሬም ይነበባል፣ ቃል በቃል ተውቦ ስሟን ያወድሳል። ግን አስተውሎ ላየው ከስር መሰረቱ የሰው ዘር መፍለቂያው አባት ነው እውነቱ። ሜዳው ቢለሰልስ ምን ቢያምር መሬቱ፣ ካልተዘራ አይበቅልም እህል ካላባቱ። አባት ብዬ ልቃኘው አምሮኝ፣ በትዝታ ፍቅሩ ናፍቆቱ አስክሮኝ። ሀገሩን ብዞረው ቃላት ፍለጋ፣ ስንኝ ላስፋለት መሽቶ እስኪነጋ። ስቄ ላሞግሰው በሐሳብ በዳሰሳ፣ ጥልቅ ነው ሚስጥሩ አልቻልኩም ልደርሰው። የአባትነት ጸጋ መቼ እንዲህ ቀላል ነው፣ ብዕር ያለው ሁሉ አድምቆ ማይጽፈው። ሆሄያት ቃል ሰርተው ሀገር መሰረቱ። ስንኝ ቢሞላ ሊገልጹት አይችሉም አባት በቀላሉ። ግጥም ጻፍ ይለኛል ቁጭ ባልኩኝ ጊዜ፣ ድብርት ሲለኝ ሲይዘኝ ትካዜ። በሐሳብ ስምጥ ስል የናፍቆት አባዜ፣ ቀኑ አልመሽ ሲለኝ ምሽቱ አልነጋ። ሐሳብ ተደራርቦ ሲገርፈኝ ባለንጋ። ዱንያ ላትሞላ ጭንቀት ደራርቤ፣ አንዱን ላላሳካ ያለ ልክ አንግቤ። ጭንቅ ጥብብ ሲለኝ ሲርቀኝ አደቤ። ማመስገን ሲሳነኝ ላልበላው ሰብስቤ። ብሶት ይወረኛል ሰው ሳይ ባጠገቤ። ቁጭ ብዬ ሳለ ግጥም ጻፍ ይለኛል፣ ቃላት ተጠራርተው
ስድረኝ ቃላት ተጠራርተው ሰድረኝ ይሉኛል። ፊደሎቹ ሁሉ እኔ ይሉኛል። ለመጻፍ ስፈልግ ፍቃድ ይሰጡኛል። የዛሬው ግጥሜ ይህን ይመስል ነበር። አላህ በያላችሁበት እናት አባቶቻችሁን በየዓለም ዳርቻ እሱ ይጠብቅላችሁ። አላህ እንደው በስደት ያላችሁት ወንድሞቼ የቤተሰቡን ክፉ ነገር አያሰማችሁ። ሀገራችንን ሰላም አላህ ያርግልን። ሁላችንም ሀገራችን ሰላም እንዲያደርግልን ዱዓ አድርጉ። በዚህ በተከበረ ወር ዱዓ እናደርግ ነው የምለው። ከተመቻችሁ ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።